ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ ያልኩኝ ነው። 4 የትምህርት አማራጮች ይዤላችሁ መጥቻለሁ። መጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዘኛና አራተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ በኢሞ እና በቴሌግራም ብትደውሉ ወይም ቮይስ ብታስቀምጡ በሳምንት 5 ቀን በቀላል ሰዓት ያህል ያ ማለት ከሰኞ እስከ ዓርብ ማለት ነው በስራ ቀናት በሚፈልጉት ሰዓት እንዲሁም ባሉበት ሆነው ያለምንም የቦታ ገደብና የጊዜ ገደብ ሳይኖረው ከጀማሪ እስከ አዋቂዎች ድረስ መማር ይችላሉ። መጀመሪያ ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምለቃቸው ቪዲዮዎች ይደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ይቆዩ። መልካም ቆይታ። ዙ ሪ ያ ዞ ከዛ ቤተሰብ ሁለተኛ ፊደል ነች። ሪ ከረ ቤተሰብ ሶስተኛ ፊደል ነች። ያ ከየ ቤተሰብ አራተኛ ፊደል ነች። በአንድ ላይ ዙሪያ ዙሪያ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ጉ ባ ኤ ጉ ከገ ቤተሰብ ሁለተኛ ፊደል ነች። ባ ከበ ቤተሰብ አራተኛ ፊደል ነች። ኤ ከአ ቤተሰብ አምስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረን ስናነባቸው ጉባኤ ጉባኤ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ጡ ን ቻ ጡ ከጠ ቤተሰብ ሁለተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ቻ ከቸ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረን ስናነባቸው ጡንቻ ጡንቻ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ሞ ስ ሊ ም ሞ ከመ ቤተሰብ ሁለተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ሊ ከለ ቤተሰብ ሶስተኛ ፊደል ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረን ስናነባቸው ሙስሊም ሙስሊም የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ዙ ፋ ን ዙ ከዘ ቤተሰብ ሁለተኛ ፊደል ነች። ፋ ከፈ ቤተሰብ አራተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረን ስናነባቸው ዙፋን ዙፋን የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ጉ ር ሻ ጉ ከገ ቤተሰብ ሁለተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ሻ ከሸ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት በስርዓት ስናነባቸው ጉርሻ ጉርሻ የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ ፎ ከ ራ ፎ ከፈ ቤተሰብ ሁለተኛ ፊደል ነች። ከ ከገ ቤተሰብ የመጀመሪያ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት በስርዓት ስናነባቸው ፉከራ ፉከራ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ሞ ሎ ቀ ን ሞ ከመ ቤተሰብ ሁለተኛ ፊደል ነች። ሎ ከለ ቤተሰብ ሁለተኛ ፊደል ነች። ቀ ከቀ ቤተሰብ የመጀመሪያ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ተደርድረን ስናነባቸው ሙሉ ቀን የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ዙ ማ ም ዙ ከዘ ቤተሰብ ሁለተኛ ፊደል ነች። ማ ከመ ቤተሰብ አራተኛ ፊደል ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። እኒህም ፊደላት በስርዓት ስናነባቸው ዙማም የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ጉ ል ህ ጎ ከገ ቤተሰብ ሁለተኛ ፊደል ነች። ል ከለ ቤተሰብ ስድስተኛ ፊደል ነች። ህ ከሀ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረን ስናነባቸው ጉልህ የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ ፎ ሽ ካ ፎ ከፈ ቤተሰብ ሁለተኛ ፊደል ነች። ሽ ከሸ ቤተሰብ ስድስተኛ ፊደል ነች። ካ ከቀ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ፎሽካ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ሞ ሎ ነ ህ ሞ ከመ ቤተሰብ ሁለተኛ ፊደል ነች።
ሎ ካለ ቤተሰብ ሁለተኛ ፊደል ነች። ነ ካነ ቤተሰብ የመጀመሪያ ፊደል ነች። ት ካተ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት በስርዓት ስናነባቸው ሙሉነት ሙሉነት የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ዱ ባ ይ ዱ ከደ ቤተሰብ ሁለተኛ ፊደል ነች። ባ ከቤተሰብ አራተኛ ፊደል ነች። ይ ከቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት በስርዓት ስናነባቸው ዱባይ ዱባይ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ጉ ል ባ ጎ ከገ ቤተሰብ ሁለተኛ ፊደል ነች። ል ከለ ቤተሰብ ስድስተኛ ፊደል ነች። ባ ከበ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት በስርዓት ስናነባቸው ጉልባ ጉልባ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ፎ ጨ ት ፎ ካፈ ቤተሰብ ሁለተኛ ፊደል ነች። ጨ ከጨ ቤተሰብ የመጀመሪያ ፊደል ነች። ት ካተ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ፎጨት ፎጨት የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቆ ል ቆ ል ቆ ከቀ ቤተሰብ ሁለተኛ ፊደል ነች። ል ካለ ቤተሰብ ስድስተኛ ፊደል ነች። ቆ ከቀ ቤተሰብ ሁለተኛ ፊደል ነች። ል ካለ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት በስርዓት ስናነባቸው ቁልቁል ቁልቁል የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ጎ ዳ ት ጎ ካገ ቤተሰብ ሁለተኛ ፊደል ነች። ዳ ከዳ ቤተሰብ አራተኛ ፊደል ነች። ት ካተ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ጉዳት ጉዳት የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ጎ ል ቻ ጎ ካገ ቤተሰብ ሁለተኛ ፊደል ነች። ል ካለ ቤተሰብ ስድስተኛ ፊደል ነች። ቻ ካቸ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት በስርዓት ስናነባቸው ጉልቻ ጉልቻ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ፖ ን ት ፖ ካፐ ቤተሰብ ሁለተኛ ፊደል ነች። ን ካነ ቤተሰብ ስድስተኛ ፊደል ነች። ት ካተ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ስናነባቸው ፑንት ፑንት የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ጉ ም ሮ ክ ጎ ከገ ቤተሰብ ሁለተኛ ፊደል ነች። ም ካመ ቤተሰብ ስድስተኛ ፊደል ነች። ሮ ካረ ቤተሰብ ሁለተኛ ፊደል ነች። ክ ካከ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ጉምሩክ ጉምሩክ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ጎ ዳ ይ ጎ ካገ ቤተሰብ ሁለተኛ ፊደል ነች። ዳ ካደ ቤተሰብ አራተኛ ፊደል ነች። ይ ካየ ቤተሰብ ስድስተኛ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ጉዳይ ጉዳይ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ጡ ረ ታ ጡ ካጠ ቤተሰብ ሁለተኛ ፊደል ነች። ረ ካረ ቤተሰብ የመጀመሪያ ፊደል ነች። ታ ካጠ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ጡረታ ጡረታ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ግ ኦ ዝ ግ ካገ ቤተሰብ ስድስተኛ ፊደል ነች። ኦ ከአ ቤተሰብ ከአይኗ ማለት ነው ሁለተኛ ፊደል ነች። ዝ ካዘ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ግዑዝ ግዑዝ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ጎ ን ዳ ን ጎ ካገ ቤተሰብ ሁለተኛ ፊደል ነች። ን ካነ ቤተሰብ ስድስተኛ ፊደል ነች። ዳ ካደ ቤተሰብ አራተኛ ፊደል ነች። ን ካነ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ተደርድረው ሲነበቡ ጉንዳን ጉንዳን የሚል ቃል መስርተው ይገኛሉ። ውድ የዩቲዩብ ቤተሰቦች ለዛሬ ያለኝ ቪዲዮ ይህን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። መልካም ትምህርት። ቻው